ሰላም እንዴት ናችሁ? ውድ የዳገቱ ሚዲያ ተከታታዮች፣ ዛሬ ደግሞ እንግዲህ በአዲስ ነገር ተከስተንላችኋል። እስከ ፕሮግራሙ ድረስ አብራችሁን እንድትቆዩ በአክብሮት ተጋብዛለሁ። ፕሮግራሙን እስከ ፍጻሜ የምመራላችሁ እኔ መኳንንት ነኝ። ቀጥታ ወደ እንግዶቻችን። ሰላም እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እስኪ ራስን አስተዋውቁን። እሺ፣ ስሜ ጌታቸው ተሾመ እባላለሁ። እስካሁን ድረስ ባለው ድምጽ ሞክራለሁ። የተወሰነ አመት ደግሞ ተባባሪ ሰርቻለሁ። ራሴን ማስተዋወቀው በእንደዚህ አይነት ነው። ወደፊት የተሻለ ነገር ባገኝ እሰራለሁ ብዬ አስባለሁ። ጥሩ ተስፋ ነው። እስኪ ወንድም ይወዳል። እኔ ስሜ ሞገስ ምስጋናው እባላለሁ። ያው እኔም ተባባሪ እሰራለሁ። ወደፊት ጥሩ ነገሮች ከተመቻቹ ራሳችንን ለመቀየር እየሰራን እንገኛለን። እሺ ጌታቸው በጣም ደነቀ ሰማለሁ። እንደዚህ በቲክቶክም በተለያዩ ሶሻል ሚዲያዎች ቪዲዮዎችን አይቻቸዋለሁ። በጣም ጎበዝ ነው። እንድታደርግ ያነሳሳ ምንድን ነገር ነው? እስኪ በነገራችን ላይ እናቴ በልጅነት ሙዚቃ ትወድ ነበር። ቁጭ እያልክ የተለያዩ ቦታዎች ላይ እንግዳ ሲመጣ ምናምን ዘፈን ነበር ዘፈን ነበር ትለኛለች። እኔ ያንን የዛን ያክል አላስታውስም፣ ግን ህፃን እያለን ትዝ ይለኛል። ከብቶች እየጠበቅ ከህፃኖች ጋር አብረን ከጓደኛ ጋር አንዳንድ ነገሮችን እያልን የሆነ የዘፈን ግጥሞች ምናምን እንገጥም ነበር። በዛ ሰዓት ባይገርም አልሸነፍም ነበር። አንዳንዴ በህፃንነት ያሳለፍካቸው ነገሮች ተጽዕኖ ያሳድሩብሃል። እውነት ነው። በጣም ጎበዝ። አንተስ ሙዚቃ እንድትሰራ ምን አነሳሳ? ያው እኔ የቄስ ተማሪ ነበር እና ዜማ ሰራ ነበር። የቄስ ተማሪ ስትሆን ዜማ በዜማ ምናምን አለ። አዎ ከቤተ ክርስቲያን ጋር የተያያዘ ማለት ነው። እሱ ዜማዎች አሉ እና ያው እሱ ፈጣሪ አልፈቅደው ብሎ አሁን ደግሞ ወደዚህ ስል ብዙም ያው ቀለል አለልኝ ነገሮች ከዛ የመጣ ነው። መልካም። በነገራችን ላይ ውድ የዳገቱ ሚዲያ ተከታታዮች ሰሞኑን የአፈር ቁርሾ የተሰኘውን ፊልማችንን ይዘንላችሁ መጥተናል። እየገባችሁ ቁም ነገር አዘል የያዘ ነገር ስለሆነ እንድትመለከቱት እንጋብዛለን። እሺ ማን ነበርክ? ጌታቸው። እስኪ የማን አድናቂ ነህ? የማንን ሙዚቃ ነው ብዙ ጊዜ የምትሰራ? እኔ አድናቂ ስትለኝ ብዙ ነገሮችን አደንቃለሁ፣ ግን የምሰራቸው የዛን ያክል ላይ ያምሩልኝ ይችላሉ። የጋሽ ጥላሁን እንደ ጋሽ መሐሙድን የማዲንጎ አፈወርቅ በቃ አሉ አይደል የሆነ አሪፍ የሚላቸው ሙዚቃዎች ባጥኑ ይወጥራሉ። እነዚህማ ከሰራ ጥሩ ነገር ይዛል ማለት ነው። ያው እስኪ አንድ ሙዚቃ ሞክረን። እሺ ያው የዛን ያክል አልተዘጋጀሁበትም፣ ግን ችግር የለውም። የጋሽ መሐሙድን ልሞክር። የሺህ ሐረጊቱ የክቲቱ የኔ ዘረ ብዙ ስንቱን ደጅ ልጽና ልማለዲ ይዤሽ እስክነጉዲ የሺህ ሐረጊቱ የክቲቱ የኔ ዘረ ብዙ ስንቱን ደጅ ልጽና ልማለዲ ይዤሽ እስክነጉዲ የሺህ ሐረጊቱ ስሚ ፍቅሬ የኔ ዘረ ብዙ በጨረቃ ይዤሽ እንዳልጠፋ ብዙ ነው መዘዙ። እናትሽን ባስጠይቅ ስለ ፍቅር አይገባኝም አሉ ለአባትሽ ሰው ብልክ እንደገና በኔ ያሾፋሉ። የሺህ ሐረጊቱ የክቲቱ የኔ ዘረ ብዙ ስንቱን ደጅ ልጽና ልማለዲ ይዤሽ እስክነጉዲ። ዋው የእውነት በዚህ በርትተህ ከሰራ ይሄን ድምጽ ይዘህ ትልቅ ተስፋ አለ። የእውነት አሁን አንዳንዱ እንደዚህ አይነት ቆንጆ ድምጽ እያለው ወደ ማህበራዊ ሚዲያ መውጣት አይፈልግም። ስለዚህ አንተ ደግሞ በዚህ ጠንክረህ ተሰራህ የተሻለ ነገር እንደምትደርስ ተስፋ አለ። የእውነት ተስፋ አለ። አመሰግናለሁ። በጣም አንደኛ። እሺ እስኪ ሞገስ
አንተስ የማን አድናቂ ነህ? ድምፅንስ እንዴት ልትሞክረው ቻልክ? እኔ በጣም የምወደው በቃ አይዶል የምለው ሰው ቴዎድሮስ ታደሰ የትልቅ ሰው አድናቂ ነህ? ከዛ ውጭ ደግሞ ያው አሉ የነ ጎሳዬ ምናምን እሞክራለሁ። እስኪ አንድ ሙዚቃ ሞክረልን እስኪ ቆንጆ ሙዚቃ የምትለው ለአንተ ይመጥናል ይመቸኛል የምትለው እስኪ ሞክረልን። ያው እንደነገርኩ የቴዎድሮስ ታደሰ አድናቂ ነኝ። እሱን ለሞክር ያው ትልቅ አርቲስት ከመሆኑ እንደመሆኑ አንፃር እውነት እንጠይቃለን ያው እንጠይቃለን ማለት ነው። እየቆረቆረኝ ከሆዴ ሳወጣሽ እየከነከነኝ ከልቤ ሳወጣሽ ደግሞ ባይኔ መጣሽ ወይ ሁለት ቢላ አንዱንም አሳጣሽ እንደ ወላጅና ሳዝንልሽ ከሆዴ ሳዝንልሽ ከሆዴ ሰውነትሽን ጥለሽ አሞራ ሆንሽ እንዴ መውደዴም ማፍቀሬም ነበር ከአድማስ አድማስ ወዴ ነበር ከአድማስ አድማስ ቃል እንደ በረዶ ሳይናር ሳይማስ ወዴ ሳይማስ ትከንፊያለሽ እንጂ መንገድ ብቻ ለምደሽ መቼም ማሰነብች ሁለት ቤት ሰወዳሽ አንቺ እንቅልፍ አክባሪ ገላሽ ሰንብቷል በስንቱ ተረቶ በስንቱ በርትቷል ይሄን ድምጽ ይዘህ ነው እንዴ? እስከ ዛሬ ምን ሆነ ነው? እስከ ዛሬ የት ሆነ ነው? የት ተደብቀ ነው? ያው እዚህ ገጠር ላይ ስንሆን በብዛት ያው ሶሻል ሚዲያውም ወደዚህ ጠለቅ ማለት ባህሪ ስለማይኖረው ያው ብዙ አሉ በየጉራንጉሩ ውስጥ ብዙ ድምጽ ያላቸው የሚገራረሙ ልጆች አሉ። ግን የሚያወጣቸው ይፈልጋል። ልክ አንተም እንደሱ ነው የምልህ፣ በርታ ነው የምልህ። ጎበዝ ነህ።